እንደምን አደራችሁ። የእግዚአብሔር ስም የተመሰገነ ይሁን። የመጀመሪያው እሁድ አዲስ ዓመት የመጀመሪያው እሁድ እንኳን እግዚአብሔር አደረሳችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሚረዳ የሚያሻግር እግዚአብሔር ብቻ ነው። ቀላል አድርገን እንዳናየው። መሻገር ቀላል ነገር አይደለም። እግዚአብሔር ሲረዳ እግዚአብሔር ሲያግዝ ብቻ ነው ሰው በህይወት የሚቆመው። በህይወት መቆም ብቻ ሳይሆን በቤቱ የሚቆመው። በቤቱ ሆኖ እግዚአብሔርን እያገለገሉ እግዚአብሔርን እያመለኩ መሻገር እግዚአብሔር ሲረዳ ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመስገን። ዛሬ እግዚአብሔር በልቤ ያስቀመጠው ቃል በቃሉ ተስፋ በእምነት ንቁም የሚል ነው። ስለዚህ እግዚአብሔር ሲያሻግረን ለዓላማ ነው። እግዚአብሔር ሲያኖረን ደግሞ የራሱ ዓላማ ስላለ በእምነት በቃሉ ተስፋ እንቁም። በ2026 እግዚአብሔር የሚናገረን ነገር በእምነት በቃሉ ተስፋ እንቁም። ቤተ ክርስቲያን የሰጠችው መሪ ጥቅስ እንዳለ ሁላችንም እናውቃለን። እነሆ አዲስ ነገር አደርጋለሁ፣ ኢሳይያስ 43:19 እርሱም አሁን ይበቅላል አታስተውሉምን? በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጭ አፈልቃለሁ ይላል እግዚአብሔር። ስለዚህ እግዚአብሔር በሕይወታችን ለቤተ ክርስቲያናችን የሚገባው ብዙ ቃል ኪዳን አለ። በዚህ ቃል ኪዳን በቃሉ ተስፋ በእምነት ስንቆም እግዚአብሔር ለኛ ለቤተ ክርስቲያናችን፣ ለቤታችን፣ ለልጆቻችን የሰጠውን ተስፋ መውረስ እንችላለን። የእግዚአብሔርን ተስፋ ለመውረስ በእምነት መቆም አለብን። እምነት ከሌለ መውረስ ስለማንችል እስቲ ትንሽ ደቂቃ ወስደን እንጸልይና የእግዚአብሔርን ቃል እናነባለን። ከዛ ደግሞ ወደ ቃሉ እንሄዳለን። እግዚአብሔር አባታችንና አምላካችን ሆይ እናከብርሃለን፣ እናመሰግንሃለን። በዚህ የመጀመሪያ እሁድ እግዚአብሔር ሆይ ልትናገረን፣ አቅጣጫህን ልታሳየን፣ ልትመክረን ስለሰበሰብከን እናመሰግንሃለን። እግዚአብሔር አባታችንና አምላካችን ሆይ በዚህ በአዲሱ የመጀመሪያ እሁድ ለኛ እግዚአብሔር ሆይ ወዴት አቅጣጫ መሄድ እንዳለብን እግዚአብሔር ሆይ ጥርት አድርገህ ስለምታሳየን ስለምትመራን እናመሰግንሃለን። እግዚአብሔር ሆይ ዛሬ ደግሞ ቃልህን ስንከፋፈል በቃልህ እንድትናገረን እግዚአብሔር ሆይ በቃልህ እግዚአብሔር ሆይ ያንተን ፍቅር፣ ያንተን ምክር፣ ያንተን ሐሳብ እንድናገኝ እግዚአብሔር ሆይ ሕይወታችን እንዲለወጥ እንደመጣን እንዳንመለስ እግዚአብሔር ሆይ እርምጃ ወደ አንተ እንድንቀርብ እግዚአብሔር ሆይ የሚንከባለል ነገር ከላያችን እንዲንከባለል፣ የሚቆረጥ በቃልህ እንዲቆረጥ፣ የሚተከል በቃልህ እንዲተከል በጌታ በኢየሱስ ክርስቶስ ስም ጸለይን። ቃልህን ደግሞ የሚገዳደር ከክፉ ከጨለማ ከዲያብሎስ የሆነ አንዳች ነገር ቢኖር በጌታ በኢየሱስ ክርስቶስም ይበተን፣ በኢየሱስ ክርስቶስም ይበተን። በዚህ ጉባኤ ቃልህን ሊያስር ረቂቅ በሆነ መንገድ የሚሰራ ክፉ ጨለማ ዲያብሎስ መናፍስት በጌታ በኢየሱስ ክርስቶስም ይበተን፣ ሐሳቡ ይበተን፣ ፈቃዱ ይበተን። ቃሉን ላከ ፈወሳቸው ይላል ቃልህ። እግዚአብሔር ሆይ ቃልህን ልከ ልትፈውሰን ስትል በተለያየ መንገድ የሚገዳደር ክፉ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ይነቀል፣ በኢየሱስ ክርስቶስ ስም ይበተን፣ በኢየሱስ ክርስቶስ ስም ዓላማው ሐሳቡ ይበተን። እግዚአብሔር አባታችንና አምላካችን ሆይ ደግሞ ዛሬም እግዚአብሔር ሆይ ስለምትናገረን ተመስገን። አሜን። ፈቃዳችሁ ቢሆን ሁላችንም ተነስተን ዕብራውያን ምዕራፍ 11 ከ1 እስከ 3 ያለውን ቃል ቶሎ እናነብና ወደ ሐሳባችን እንሄዳለን። ዕብራውያን 11 ከ1 እስከ 3 የእግዚአብሔር ቃል እንደዚህ ይላል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና
ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር አይታዩት እንዳልሆነ በእምነት እናስተውላለን። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው ይላል። እግዚአብሔር ይባርካችሁ። ቁጭ በሉ። ሁላችንም የምንጠራበት አንድ መጠሪያ አለ። አማኞች እንባላለን። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ተቀብለን ከጌታ ጋር መንገድ ከጀመርንበት ጊዜ ጀምሮ አማኞች የሚል ስም ተሰጥቶናል። በቀጥታም ሆነ በተዘዋዋሪ ይህንን ቃል ሁል ጊዜ እንጠቀምበታለን። አማኞች የተባልንበት ምክንያቱ ምንድነው? ወደፊት የምትጠብቀን የዘላለም ተስፋ ወደፊት ያለ ፍጹም የሆነች ከእግዚአብሔር የተሰጠች ተስፋ አለች። ወደዛ የምንገሰግስ ሰዎች ነን። አንድ ቀን በዚህ ምድር ያለን ጉዞ ያቆምና ወደ ዘላለም ተስፋችን እግዚአብሔር ወዳዘጋጀልን ቤት ሁላችንም የምንሰበሰብበት ጊዜ አለ። በዛ ደግሞ ለዘላለም እንኖራለን። ስለዚህ አማኞች የሆነው በጌታ በኢየሱስ ክርስቶስ ማመን ባገኘነው ድነት ውስጥ የተቀበልነው ደግሞ ተስፋ አለ። ሕያው ተስፋ፣ የወደፊት ተስፋ አለ። ስለዚህ ኑሯችን ስንገባ ስንወጣ የምንኖረውን ሁሉ የምንኖረው ከዛ የዘላለም ተስፋ አንጻር ስለሆነ አማኞች እንባላለን። ነገሮቻችን የምናደርጋቸው ነገሮች ሁሉ የተያያዙት ከዘላለም ተስፋችን ጋር ነው። አሜን። ስለዚህ እምነት ምንድነው የሚለውን አሁን ያነበብነው ሐሳብ ሲተረጉመው የእምነት ትርጉም እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። የእምነት ትርጉም ተስፋ የምናደርገውን ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። ባጭሩ ተስፋ ወይንም ደግሞ እምነት ተስፋ የምናደርገውን ነገር የወደፊቱን ነገር ማየት ማለት ነው። እምነት ማለት ያ ነው። አሁን ለምሳሌ ይሄ መነጽር አለኝ። ያለ መነጽር ማየት አልችልም። ምክንያቱም አንዳንዶቻችን መነጽር ያስፈልገናል ለማንበብ። ይሄንን ሳረገው በደንብ ይታየኛል። ይሄንን ሳወልቀው ሁሉ ነገር ምንድነው? ብዥ ይላል። እምነት ከሌለን በህይወታችን ሁሉ ነገር ምንድነው የሚለው? ብዥ ያለ ነገር ነው፣ አይታየንም። ተስፋ ምንድነው? ተስፋ እምነት አይደለም። ተስፋ የወደፊት ነገር ነው፣ ወደፊት የሚመጣ ነገር። ለምሳሌ መንግስተ ሰማይ እንደምንገባ ተስፋ ተሰጥቶናል። ያ መንግስተ ሰማይ በዓይናችን ያላየነው ነገር፣ በእጃችን ያላዳሰሰው ነገር፣ አንድ ከተማ ተዘጋጅታለች፣ ኢየሩሳሌም። ጌታ ኢየሱስ ክርስቶስ እሱ ራሱ ለዛች ከተማ ብርሃን የሆነበት፣ በዛች ከተማ ውስጥ እንባ የሌለበት፣ ሐዘን የሌለበት፣ ሮሮ የሌለበት፣ ካንሰር የሌለበት፣ ከሰዎች ጋር ግጭት የሌለበት፣ በቤተሰብ በስራ በምናልፍበት ውጣ ውረድ የሌለበት የዘላለም ተስፋ ኢየሩሳሌም ትጠብቀናለች። ያ የዘላለም ተስፋችን ተስፋ የወደፊት ነገር ነው፣ የሚመጣ ነገር ነው። ያንን የወደፊቱን ነገር የሚመጣውን ነገር የዛሬ የሚያደርግልን እምነት ነው። የማናየውን ነገር፣ ያልደረስንበትን ነገር፣ ያልዳሰስነውን ነገር ልክ እንደዳሰስነው ልክ እንደደረስንበት እርግጠኛ እንድንሆን የሚያደርገን ነገር እምነት ነው። እምነት ከሌለ በቃ አናያትም ያችን ከተማ። ስለዚህ ነው የእግዚአብሔር ቃል ደጋግሞ ጌታ ኢየሱስ ክርስቶስ ደጋግሞ የሚናገረው እምነት በጣም ዋና ነገር ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። ያለ እምነት ክርስትናን መኖር አይቻልም። ያለ እምነት ከጌታ ጋር ህብረት ሊኖረን አይችልም። ስለዚህ እምነት
በእግዚአብሔር ቃል ተደጋግሞ የሚነገር ነገር ነው። እምነት በዕለት ተዕለት ሕይወታችን በጌታ ላይ መታመን ዋና ነገር ነው። ስለዚህ ስጸልይ የተለያየ ርዕሶች ወደ ልቤ ሲመጡ፣ ነገር ግን ይገርማቸዋል የዚህ የ2026 መጀመሪያም ስለሆነ እግዚአብሔር በልቤ የሚናገረኝ እምነታችን የት ጋ ነው? በእምነት የምንቆም ሰዎች እንድንሆን፣ በእምነት የምንተከል እንድንሆን፣ በእምነት የምንገባ የምንወጣ እንድንሆን፣ በእምነት የምንወርስ እንድንሆን እግዚአብሔር ዛሬ ይናገረናል። ቀስ እያለ ጠላት ያስጣለን ነገር ቢኖር እምነትን ነው። በማየት በመስማት በስሜት ብቻ እንድንመላለስ ጠላት አድርጎናል። የሰረቀብን ነገር አንደኛው ነው። ስለዚህ በዚህ በ2026 ለቤተ ክርስቲያን የተሰጠ ቃል አለ። እግዚአብሔር ለቤተሰባችን የሰጠው ቃል አለ። ለግላችን የሰጠ ቃል አለ። የሚናገረን በጣም በብዙ መንገድ ይናገረናል። እሁድ ይናገረናል፣ ሮብ ይናገረናል፣ በኮንፍራንሶች ይናገረናል፣ በግላችን ይናገረናል። እነዛን ሁሉ ነገሮች የራሳችን ማድረግ የምንችለው መውረስ የምንችለው በእምነት ነው። እግዚአብሔር በቃሉ እንኳን በጣም ብዙ ቃል ኪዳን ገብቶልናል። እነዛን የራሳችን የምናደርገው በእምነት ነው። ለምሳሌ ቼክ ሰው ቢጽፍላችሁ $1 ሚሊዮን ቼክ ቢጽፍላችሁ ያንን $1 ሚሊዮን ቼክ የሆነ ቤት ውስጥ ቦክስ ውስጥ ብታስቀምጡት ወረቀት ነው፣ ምንም ማለት አይደለም። ያንን ቼክ ባንክ ሄዳችሁ ካሽ ስታረጉት ነው ጥቅም ያለው። የእግዚአብሔርም ቃል ኪዳን እንደዛ ነው። በህይወታችን ያለውን ብዙውን ቃል ኪዳን መውረስ የምንችለው በእምነት ነው። እምነት ከሌለ እንደዛ ቼክ ማለት ነው፣ ምንም ማለት አይደለም። ስለዚህ ዛሬ እግዚአብሔር እየተናገራችሁ ያለበት ነገር ምንድን ነው? በህይወታችሁ በኑሯችሁ እየተናገራችሁ ያለው ነገር ምንድን ነው? በወደፊት ነገራችሁ እግዚአብሔር እየተናገራችሁ ያለበት ነገር ምንድን ነው? ለቤተ ክርስቲያን እግዚአብሔር እየተናገረው ያለው ነገር ምንድን ነው? ይሄንን እንድናስበው ዛሬ እግዚአብሔር ያሳስበናል። በዛ ላይ እግዚአብሔር ባለው ላይ በእምነት እንድንቆም እግዚአብሔር ዛሬ ይናገረናል። አሜን አሜን። በእምነት እንቁም። ተስፋ የወደፊት ነገር ነው። እምነት የወደፊቱን ለዛሬ የምናደርግበት ነገር ነው። ስሜት ደግሞ ብዙ ጊዜ በህይወታችን በዕለት ተዕለት ኑሯችን ውስጥ አለ። ስሜት የእምነት ተቃራኒ ነው። እግዚአብሔር ነው ስሜትን የሰጠን። ነገር ግን የስሜቶቻችን መሰረት እምነት ካልሆነ በስሜት የምንመራ ነው የምንሆነው። ስለዚህ የስሜት መሰረት ምን መሆን አለበት? እምነት መሆን አለበት። ስሜት ውጫዊ የሆነውን ነገር ለመዳሰስ፣ ለመስማት፣ ለማየት የምንጠቀምበት ነገር ነው። እግዚአብሔር የሰጠን ነገር ነው። መልካም ነገር ነው። አማኝ ግን የሚገባው የሚወጣው የሚመላለሰው በስሜት ሳይሆን በእምነት ነው። ጻድቅ በእምነት ይኖራል። ስለዚህ የምንኖረው በስሜት በምናየው ነገር ሳይሆን በእምነት ነው። በእምነት የምንኖር ከሆነ አንዳንዱ ነገር ይገርማቸዋል። ለዚህ ዓለም ነገር በጣም ኦድ የሆነ ነገር ሊሆን ይችላል። እግዚአብሔር የሚናገረን ነገር ከዚህ ዓለም ሲስተም ተቃራኒ የሆነ ነገር ሊሆን ይችላል እግዚአብሔር እንድናረግ የሚጠብቀን። ስለዚህ እንደ አማኞች እግዚአብሔር የሚናገረን ነገር ዲሰርን እያደረግን እግዚአብሔር በሚለን እንደ ቃሉ በሚለን ስንቆም የእግዚአብሔርን በረከት እንወርሳለን። አለበለዚያስ የእግዚአብሔርን በረከት ሚስ እናደርጋለን። የእግዚአብሔር ኃይል፣ የእግዚአብሔር ሉዓላዊነት፣ የእግዚአብሔር ትልቅነት፣ የእግዚአብሔር ማንነት ሁልጊዜ ለኛ የተለቀቀ ነው። ግን የኛ የምናደርገው ግን ወደ ህይወታችን የምናንቆረቆረው ግን በእምነት ነው። ለምሳሌ ያህል ቤታችሁ ውስጥ ያለ ቧንቧ አለ። እዛ ቧንቧ ውስጥ ምን አለ? ውሃ አለ። የታመቀ ውሃ አለ። ያ ውሃ ኩባያችሁ ውስጥ እንዲፈስ ከፈለጋችሁ ሄዳችሁ ኦን ማድረግ አለባችሁ። ኦን ስታረጉት ውሃ ከዛ ይወጣና
ኩባያውን ይሞላዋል። እምነት ማለት ምንድነው? ሰው እግዚአብሔር ባለው ላይ በጣም በእምነት ሲሞላ ምንድነው የሚያደርገው? ወደ እግዚአብሔር ቧንቧ ሄድና ያንን በእምነት ኦን ሲያደርገው የእግዚአብሔር በረከት በዛ ሰው ህይወት ውስጥ ይፈሳል። ሳያምን ከቀረ ግን ያንን ቧንቧ ኦን ላለማድረግ ማለት ነው። ብዙ ኃይል እያለ ብዙ በረከት እያለ ያ ኃይል በረከት ግን ወደኛ ህይወት ሳይመጣ ይቀራል። እግዚአብሔር ደግሞ በጣም የማይወደው ነገር ምንድነው? በእምነት ተቀበሉ እያለ እየተናገረ ቧንቧውን ኦን ሳናረግ በራሳችን ነገር ባለማመናችን ስንያዝ እግዚአብሔር አይወድም። እግዚአብሔር በኃይል የሚሰራ ነገር አምላክ አይደለም። በኃይል አይደለም ሁሉን ነገር በህይወታችን የሚያደርገው። ሪሌሽናል ነው። እግዚአብሔር ከኛ ጋር በህብረት ነው ነገሮችን የሚያደርገው። የኛን ፈቃድ ይፈልጋል። የኛን ልብ ይፈልጋል። የኛን እሺ ማለት ይፈልጋል። የኛን መታዘዝ ይፈልጋል። የኛ መታዘዝ በሌለበት የእግዚአብሔር በረከት የእግዚአብሔር ነገር በህይወታችን በቃ ይቀራል፣ አይመጣም ማለት ነው። ስለዚህ እግዚአብሔር ፈቃድን ስለለቀቀል ስለሰጠን በህይወታችን እና በራሳችን ውሳኔ እንደፈለግን እንዳንሄድ እሱ ይመራናል። እሱ ሲመራን ደግሞ እሺ ስንል ደግሞ የሱ በረከት በህይወታችን ይለቀቃል። ስለዚህ በዚህ ዓመት በአዲሱ ዓመት መጀመሪያ ላይ ይሄንን እንድናስብ እግዚአብሔር ይናገረናል። በበረከት እንድንሞላ የእግዚአብሔር በረከት ወደ ህይወታችን እንዲመጣ፣ የእግዚአብሔር በረከት ወደ ልጆቻችን እንዲመጣ፣ የእግዚአብሔር በረከት ወደ ትዳራችን እንዲመጣ፣ የእግዚአብሔር በረከት ወደ ቤተክርስቲያናችን እንዲመጣ በእምነት እንድንወጣ፣ በእምነት እንድንወጣ፣ በእምነት እንድንቆም፣ በእምነት እንድንመልስ፣ በእምነት እንድናስብ፣ ነገሮችን ፕሮሰስ ስናደርግ በእምነት እንዲሆን እግዚአብሔር ይናገረናል። አሜን። አንድ አስደናቂ ታሪክ አለ በእግዚአብሔር ቃል ላይ። እሱን አጠር አድርገን እንመለከታለን። እግዚአብሔር እስራኤልን ከግብፅ ያወጣቸውና ወደ ከነዓን ይመራቸው ነበረ። ታውቁት ያላችሁ ታሪኩን አይደል? ይመራቸውና የዛች የተስፋይቱ ምድር መግቢያ አጠገብ ሲደርሱ 12 ሰላዮች ወደ ተስፋይቱ ምድር እንዲላኩ ሙሴን ያዘዋል። ከ12ቱ ነገዶች አንዳንድ መሪ የሆኑ ይመረጡና ወደ ተስፋይቱ ምድር ይሄዳሉ። ከዛ ሰልለው ይመጣሉ። 10 አንድ አይነት ሪፖርት ይናገራሉ። 2 ሌላ አይነት ሪፖርት ይናገራሉ። 10 እምነት የጎደለው ሪፖርት ያመጣሉ። 2 እምነት የሞላበት ሪፖርት ያመጣሉ። በጣም አስደናቂ የሆነ እግዚአብሔር እንዴት በእምነት እንደሚሰራና እንደማይሰራ የሚያሳይ ድንቅ የሆነ ታሪክ ነው እና እሱን ቶሎ እንመለከታለን። ዘሁልቁ 13 ከ1 እስከ 3 እንደዚሁም ደግሞ አልፎ አልፎ ታሪኩን እናነበዋለን። እንደዚህ ይላል። ዘሁልቁ 13 ከ1 እስከ 3 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድር በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ። ከዛ ደግሞ 13 ከ17 እስከ 21 ደግሞ አነባለሁ። ከዚህም በደቡብ በኩል ውጡ፣ ወደ ተራሮችም ሂዱ፣ ምድሪቱንም እንዴት እንደሆነች በእርሷም የሚኖሩት ሰዎች ብርቱዎች ወይንም ደካሞች፣ ጥቂቶች ወይንም ብዙዎች እንደሆኑ፣ የሚኖሩባትን ምድር መልካም ወይም ክፉ፣ የሚኖሩባቸውም ከተሞች ሰፈሮች ወይም አምቦች እንደሆኑ
ምድሪቱም ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከምድሪቱ ፍሬ አውጡ፣ አይዟችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበር። ከዛ ደግሞ የመጨረሻው ሐሳብ ዘኍልቍ ምዕራፍ 13 ከ22 እስከ 25 እንደዚህ ይላል። ወጡም ምድሪቱንም ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብ በኩል ወጡ ወደ ከብሬኑም ድረስ። በዚያም የዔናቅ ልጆች አኪመን፣ ሴሲ፣ ተላሚ ነበሩ። ኬብሮንም በግብፅ ካለችው የጣኔዎስ በፊት 7 ዓመት ተሰርታ ነበር። ወደ ኤሽኬሎም ሸለቆ መጡ። ከዚያም ከወይኑ አንድ ዘላላ የነበረውን አረግ ቆረጡ። ሁለቱም ሰዎች በመስሎጊያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለ ቆረጧት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት። ምድሪቱንም ሰልለው ከ40 ቀን በኋላ መጡ ይላል። እነዚህ 12 ሰዎች እግዚአብሔር ወደ ገባላቸው ቃል እቺ ምድር ወተት የምታፈስ የተባረከች ምድር ነች፣ ወደዚህ ነው የምወስዳችሁ፣ እማመጣችሁ፣ እምሰጣችሁ ብሎ ቃል ወደ ገባላቸው ነው የመጡት እና 40 ቀን ሰለሉ። ከዛ ተመልሶ ሲመጡ 12ቱም የተስማሙበት አንድ አይነት ሪፖርት፣ ህዝቡ ተሰበሰበ ይላል። በአፋርን ምድር ይላል 13:26 ምድረ በዳ በቃዴስ ወዳሉት ወደ ሙሴና አሮን እስራኤልም ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማህበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳያቸው፣ እንዲህም ብለው ነገሯቸው ይላል። እነዚህ 12 ሰዎች በአንድ ላይ በህዝብ ፊት እንደዚሁም ደግሞ ወደ ላካቸው ወደ አለቃቸው ወደ ዋናው ወደ ሙሴ እንዲሁም አሮን ረዳቱ ጋር ሆነው ሪፖርት አመጡ እና 12ቱም የተስማሙበት ሪፖርት ምንድነው? አንደኛ ቁጥር 27 እርሷም ወተትና ማር ታፈሳለች አሉ። ስለዚህ እግዚአብሔር ይህንን ቃል ኪዳን አስቀድሞ ገብቶላቸዋል። ስለዚህ ምድሪቷን ሲሰልሉ እውነትም ወተትና ማር የምታፈስ ምድር ሆና አግኝተዋታል። ከዛስ ፍሬ ይዘው መጡ ይላል። ፍሬ እንዲያውም ተሸክመው ነው የመጡት። ተሸክመው መጥተው ይሄው ፍሬው ራሱ የሚያስጎመጅ ወይን ሮማን ተሸክመው መጡና ወተትና ማር ታፈሳለች፣ ለምለም ነች፣ ፍሬውም ይኸው አሉ። ከዛ ሌላ የተስማሙበት ነገር ቁጥር 28 ላይ ከተሞቻቸው የተመሸጉ እጅግም የጸኑ ናቸው፣ ደግሞም በዚያ የአኔቅ ልጆች አየን አሉ። ከተማው የተመሸገ ወይንም ደግሞ ግንብ በዙሪያው ያለ ወይ ክፍት ነው ወይ እሱን እዩ ተብለው ነበረ። የተመሸገ ነው ከተማው። እንደገና ደግሞ በዚያ ደግሞ የአኔቅ ልጆች ጃይንት የሆኑ ጦረኛ የሆኑ ሰዎች ከተማው አካባቢ እንዳሉ ያንንም አይተው ሰልለው ከተማው የተከበበ እንደገና ደግሞ የአኔቅ ልጆች ደግሞ በዛ አሉ ብለው ያንን ሪፖርት ተናገሩ። ከዛ ደግሞ ቁጥር 29 ላይ በደቡብ ምድር አማሌቅ ተቀምጧል። በደቡብ በኩል ማን አለ? አማሌቅ። በተራሮችም ከጢያውያን ኢያቡሳዊም አሮማዊ ተቀምጧል። በደቡብ ደግሞ አሞራዊዎች አሉ። ከነዓናዊም ደግሞ በባህር ዳርና በዮርዳኖስ አጠገብ ተቀምጠዋል። ስለዚህ ሲሄዱ ከተማ ውስጥ ጠላት ወይንም ደግሞ የእስራኤል ሕዝብ እዛ መጥቶ እንዳይወርስ የሚፈልግ የተለያየ አይነት ጠላት አለ። በከተማ ውስጥ አኔቅ አለ፣ በደቡብ በኩል አማሌቅ አለ፣ በተራሮች በኩል አሞራዊ አሉ፣ እንደገና ደግሞ በባህር አካባቢ ደግሞ ከነዓናውያን አሉ። እነዚህ ከነዓናውያን እግዚአብሔርን የማያመልኩ ባዕድ አምላኪዎች
እግዚአብሔር ለእስራኤል የሰጠው ምድር ላይ ቀድመው መጠው የሰፈሩ ሰዎች ናቸው። አማሌቅ እስራኤል ሲል ዝም ያለ ሲመስል እየመጣ የሚመታቸው ከግብፅ ወደዚህ ሲመጡ መሃል ላይ እየመጣ አማሌቅ የሚመታቸው ማያስቀምጣቸው እረፍት የማይሰጥ በቃ እያደባ የሚመታ ጠላት አለ። እናንተ ህይወት በቤተ ክርስቲያን ውስጥ እንደዚህ አይነት ይኖር ይሆን? እያደባ የሚመታ እያደባ ሰላምን የሚወስድ እንደዚህ አይነት አማሌቅ አለ ብለው ያለውን እውነታውን ያዩትን ሪፖርት ይዘው መጥተዋል። ልዩነቱ ምንድነው? ይሄንን ሪፖርት የተረጎሙበት አተረጓጎም ነው። አንደኛው በእምነት የተሞላ እይታ አለው፣ አንደኛው እምነት የጎደለው እይታ አለው። የእግዚአብሔር የሚገርማችሁ ነገር በጣም ብዙ ቃል ኪዳኖችን እየገባ ነው እዚህ ያደረሳቸው። ዝም ብለው ከመሬት ተነስተው አይደለም እዚህ የደረሱት። እግዚአብሔር ለአብርሃም ይህችን ምድር ለዘርህ እሰጣለሁ ብሎ ዘፍጥረት 12:7 ላይ ቃል ገብቶላቸዋል። ዘፍጥረት ገና ሲጀመር ይህች ምድር ለዘርህ ትወርሳላችሁ ብሎ ከብዙ ዓመታት በፊት አስቀድሞ ቃል ገብቶላቸው ነበረ። እንደገና ደግሞ እግዚአብሔር ከለላ እንደሚሆናቸው፣ እግዚአብሔር እንደሚረዳቸው፣ እንደሚያሻግራቸው፣ ጠላቶቻቸውን እንደሚመታ፣ አሁን እዚህ ያየናቸውን ጠላቶች በሙሉ እንደሚመታ ተናግሯቸዋል። ዘውልቁ 23:23 እንደዚህ ይላል፣ አምላኬ በፊትህ ይሄዳሉና ወደ አሞራውያንም ወደ ኪያጥያውያንም ወደ ፌሬዛውያንም ወደ ከነዓንም ወደ ኢዮያንም ወደ ኢያቡሳንም ያገባሃል፣ እኔም አጠፋቸዋለሁ እያለ እግዚአብሔር እየደጋገመ ተናግሯቸዋል፣ ጠላቶቻቸውን እንደሚመታላቸው። ከዛ ደግሞ ወተትና ማር ወደምታፈሷ ወደዚህ ተስፋይቷ ምድር እግዚአብሔር እንደሚያወርሳቸው፣ እግዚአብሔር እንደሚያስገባቸው በጣም ብዙ ቃል የገባላቸው ህዝብ ነው። እንደገና ደግሞ በዚህ ደግሞ ጉዟቸው ደግሞ እግዚአብሔር ከግብፅ ባርነት በሚያስደንቅ ሁኔታ ፈርዖንን እንዴት አድርጎ እየመታ ከፈርዖን እጅ እንዳወጣቸው እናውቃለን። የኤርትራን ባህር እንዴት ከፍሎ እንዳሻገራቸው እናስታውሳለን። ፊት ለፊታቸው የኤርትራ ባህር ነው። ከኋላ በሰረገላ እነ ፈርዖን እየተከተሉ ሊያጠፏቸው ሲሉ በሚገርም ተአምር እግዚአብሔር ያንን የኤርትራ ባህር ከፍሎ በደረቅ መሬት አሻግሮ፣ ከዛ ደግሞ ጠላቶቻቸው እዛ ባህር ውስጥ ሲገቡ ባህሩን ከድኖ ከጠላቶቻቸው በሚያስደንቅ ማዳን ያዳናቸው አምላክ እንደሆነ አይተዋል። እግዚአብሔር የሚያድን እንደሆነ፣ እግዚአብሔር ግዑዝ እንዳልሆነ፣ እግዚአብሔር ሕያው እንደሆነ፣ እግዚአብሔር ጠላትን እየመታ የሚያስመልጥ እንደሆነ፣ እግዚአብሔር ባህርን ከፍሎ የሚያሻግር እንደሆነ፣ እግዚአብሔር ሁሉን ቻይ እንደሆነ፣ እግዚአብሔር በተፈጥሮ ላይ ስልጣን ያለው እንደሆነ፣ እግዚአብሔር እነሱን በሚያስደንቅ ምሕረትና ጸጋው እየሸፈናቸው እያሻገራቸው እዚህ ያደረሳቸው እንደሆነ የተለማመዱ ሰዎች ናቸው። እግዚአብሔር መናን በረሃ ሲሄዱ እያበላ፣ መናን ማብላት ብቻ አይደለም፣ ስጋ አማረን ሲሉ ስጋን ድርጭትን እንደዚህ መያዝ እስኪችሉ ድረስ እያደረገ እንደፈለጉ እንዲበሉ እያደረገ እያጎረሰ እያበላ እየመራ ያደረሳቸው አምላክ እንደሆነ አይተዋል። እሱ ብቻ አይደለም፣ እግዚአብሔር ከአለት ውሃን እያመነጨ፣ እስቲ ያስቡት፣ ከአለት ውሃ። አለትና ውሃ በፍጹም የሚገናኙ ነገሮች አይደሉም። ነገር ግን ከአለት ውስጥ ግን ውሃን አውጥቶ ሲያጠጣቸው አይተዋል። አማሌቅ ቅድም ብያቸዋለሁ፣ ሲመጣ አማሌቅን ይመታላቸዋል። ከዛ ደግሞ በሲና ተራራ ላይ ደግሞ እግዚአብሔር ከነሱ ጋር ቃል ኪዳን ገብቷል።
ሕዝቤ ትሆናላችሁ፣ ርስቴ ትሆናላችሁ፣ ማደሪያዬ ትሆናላችሁ፣ ድንኳኔ ትሆናላችሁ። ከዓለም ሕዝብ በሙሉ የተለዩ ሕዝብ እንደሆኑ ቃል ኪዳን ገብቶ እኔ ከናንተ ጋር ሆናለሁ፣ እኔ አልጥላችሁም፣ እኔ አልተዋችሁም ያላቸው አምላክ ነው። ከዛ ደግሞ እንደገና ደግሞ በዚህ ሁሉ ጉዞ ውስጥ በቀን በደመና አምድ፣ በሌሊት በእሳት አምድ እየመራቸው ወዴት እንደሚሄዱ ጂፒኤስ አዘጋጅቶላቸዋል። በዛ ጂፒኤስ ነው የሚመራቸው። ዝም ብለው አይደለም የሚሄዱት። እንደዛ እያደረገ አማሌቅን እየመታ ጠላታቸውን እየመታ ጠላታቸውን በባህር እያደረገ እዛ ያደረጋቸው ሰዎች ናቸው። አሁን እነኚህ ሁለቱ ካሌብና ኢያሱ ይባላሉ፣ እናውቃቸዋለን። እና ካሌብና ኢያሱ ምናሉ ለሕዝቡ ቁጥር 13:30 ላይ ዘኍልቍ 13:30 ላይ ካሌብም ሕዝቡን በሙሴ ፊት ዝም አስተኛና ማሸነፍ እንችላለን፣ እንውጣ፣ እንውረሳቸው ብሎ በእምነት ተናገረ። አሁን በዙሪያቸው በጣም ብዙ ጠላቶች አሉ። ስለዚህ ሕዝቡ እንዳይፈራ በእምነት እግዚአብሔር የሰጣቸው የተስፋይቷ ምድር ስለሆነች በእምነት እንዲገቡ እንሂድ፣ እንውረስ፣ ማሸነፍ እንችላለን፣ መውጣት እንችላለን፣ እግዚአብሔር ይህንን ምድር ለኛ ይሰጠናል፣ ጠላትም ካለ ጠላትን ይመታልናል ብሎ ካሌብና ኢያሱ ለሕዝብ እንደዛ አይነት ሪፖርት ይናገራሉ። የአስሩ ሪፖርት ግን በጣም የሚገርም ነው። እግዚአብሔር ብዙ መልካም ነገር ያደረገላቸው እንደሆነ ረሱት። እግዚአብሔር እንዴት ያደረገ ቅድም በነገርኳችሁ መሰረት እዚህ እንዳደረሳቸው ረሱት። ከዛ ቁጥር 13:31 ላይ በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። አይገርምም? በቃ እግዚአብሔር ረሱና የሚያዩትን ነገር የሚያዩት በእምነት አይናቸው ሳይሆን በስሜታቸው ሆነ፣ ሰዋቢ ሆነ። ጳውሎስ ለቆሮንቶስ ሰዎች አንዳንድ የማይሆን ነገር ሲያደርጉ ይሄንን ስታደርጉ ሰው መሆናቸው አይደለም፣ ሰዋዊ መሆናቸው አይደለም፣ እንደ ማንኛውም ፍጥረታዊ ሰዎች መሆናቸው አይደለም ይላቸዋል። እናንተ እንደ ማንኛውም ሰዎች አይደላችሁም፣ እናንተ የእግዚአብሔር ሰዎች ናቸው። ስለዚህ የምታዩትን ነገር ስታዩ በእግዚአብሔር አይን፣ በእግዚአብሔር መነጽር፣ እግዚአብሔር በሚያይበት ፐርስፔክቲቭ ነው ማየት ያለባችሁ ማለቱ ነው። ስለዚህ እዚህ ጋር የእግዚአብሔር መሆናቸውን የተመረጡ መሆናቸውን እግዚአብሔር ብዙ ድንቅና ተአምራት እያደረገ እዚህ እንዳደረጋቸው እግዚአብሔር እኔ አድናቸዋለሁ፣ እኔ አወጣቸዋለሁ፣ እኔ እባርካቸዋለሁ፣ እኔ ነኝ ያችን ምድር የምሰጣችሁ፣ ምድር ሁሉ የኔ ነች ያለ እግዚአብሔር ትልቁን እግዚአብሔር ረሱና በዚህ ሕዝብ ላይ መውጣት አንችልም፣ ይበረቱብናል፣ መውጣት አንችልም፣ ይበረቱብናል አሉ። ከዛ ቁጥር 32 ላይ ስለ ሰለሏት ምድር ክፉ ወሬ ለእስራኤል ልጆች አወሩ ይላል። ከዛ ደግሞ አለማመን ሲኖር ወሬ አለ። አለማመን ሲኖር የሚያውክ አሉባልታና ወሬ ይለቀቃል። ለምን? ከስጋ ነው። ከመንፈስ የሆነ ነገር እምነት ያለበት ነገር ያረጋጋል። ለምን? የማይታየውን የሚያይ የማይዳሰሰውን የሚዳስስ ሰው ስለሆነ ይረጋጋል። እምነት ከሌለበት ግን ሁከትና ወሬና አሉባልታ አለ። ስለዚህ ስለ ሰለሏት ምድር ክፉ ወሬ ለእስራኤል ልጆች አወሩ። እግዚአብሔር ይሄንን ምድር እሰጣቸዋለሁ ያላቸው የመራቸው እዚህ ያደረሳቸው ይችን ከእግዚአብሔር የሆነችን በረከት ሕዝቡም በእምነት እንዳይቀበል መሪዎች ናቸው እኮ እነኚህ ሰዎች። መሪ ተብለው ነው ተመርጠው ወደዛ ሄዱት። ሲመለሱ ግን ሕዝቡን በወሬ አወኩት። ስለ ሰለሏት ምድር ክፉ ወሬ ለእስራኤል ልጆች አወሩ። ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። እኛም በዓይናችን ግምት እንደ አንበጦች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን። 13:33 ይገርማል።
ራሳቸውን ባዶ አድርገው እንደ አንበጣ ራሳቸውን የእግዚአብሔር ሕዝብ የተመረጠ ሕዝብ የንጉሥ ካህን የተባለ እግዚአብሔር እየመራ እዛ እንዳደረሳቸው የሚያውቁ ኤርትራን ባህር ሲከፍል ያዩ አለቱን ውሃ ሲያወጣ ያዩ አልጥላችሁም አልተዋቸውም ያላቸው የተባሉ ሰዎች ራሳቸውን ሲመለከቱ እንደ አንበጣ ራሳቸውን አዩ። እንደ አንበጣ እንደሚታዩም ገመቱ። አንዳንዴ እንደዚህ ምን ይሆን? እግዚአብሔር እየተናገረሽ እግዚአብሔር አልተውሽም እያለ አልጥልሽም እያለ አልተውህም እያለ ራስህን ባዶ እንደሆንክ እንዲሰማህ የሚያደርግ ነገር ይኖር ይሆን? እሱ ከእግዚአብሔር አይደለም፣ እሱ ከጠላት ነው። ስለዚህ እግዚአብሔር ከነኚህ ከአስሮች የሚያሳየን የሚያስተምረን ነገር ቢኖር ምንድነው? እግዚአብሔር በተናገረን ላይ በእምነት ስንቆም ኃይለኞች እንሆናለን። ኃይለኞች። ከዛ ይሄንን ሪፖርት ሲሰማ ህዝቡ ምን ሆነ መሰላችሁ? ቁጥር 14 1 ላይ ማህበሩም ሁሉ ድምጻቸውን አንስተው ጮሁ፣ ህዝቡም በዛ ሌሊት አለቀሱ። ህዝቡ በቃ በወሬ ተፈታ። ይዘውላቸው የመጣውን ሪፖርት የእግዚአብሔርን እውነቱን፣ ጽድቅን፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን አሻጋሪነት፣ የእግዚአብሔርን ሉዓላዊ ሐሳብ ሳይሆን ወሬና ሉባልታ ስለነገሯቸው ህዝቡ ጮሁ፣ በዚያ ሌሊት አለቀሱ። በቃ በወሬው ተበከለ ህዝቡ። ቁጥር 2 14 2 የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምን ነው በሞት ኖሮ እግዚአብሔርን በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶችንና ልጆችንስ ምርኮ ይሆናሉ። ወደ ግብፅ መመለስ አይሻለምን አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለሳሉ። ግብፅ የነበረውን ሰቆቃ፣ ግብፅ የነበረውን ግፍ፣ ፈርዖን በእነሱ ላይ ያደረገውን ስንት በደል ረስተው እንዲያውም በቃ ወደ ግብፅ ብንመለስ ይሻለናል፣ አለቃ እንምረጥ አሉ። በቃ የራሳቸውን አለቃ መምረጥ ጀመሩ። ይሄ ሁሉ በምን ምክንያት ነው? በወሬ። እምነት የጎደለው ወሬ፣ እምነት የጎደለው አሉባልታ፣ እግዚአብሔር የሌለበት፣ እግዚአብሔርን ያላማከለ፣ የእግዚአብሔርን ተስፋ ትኩር ብሎ የማይመለከት፣ ራስንና ራስን ብቻ የሚመለከት ስጋዊ የሆነው አስተሳሰብ ከነኚህ 10 ሰዎች አልፎ ማህበረሰቡን ሁሉ በከለ። ከዛስ አለቃ መርጠን እንመለስ፣ እንደገና እዚሁ ባሪያ እኮ ልንሆን ነው። ገና እኮ አላዩዋቸውም እነኚህ ሰዎች፣ ወሬ እኮ ነው የሰሙት። በቃ ልንሆን ነው፣ ባሪያ ልንሆን ነው። ምን ነው ሞተን በቀረን ነበር። ለምን እግዚአብሔር ቢገለን ይሻል ነበር። በእግዚአብሔር ላይ ማጉረምረም ጀመሩ። በእግዚአብሔር ላይ በአመፅ ቆሞ እግዚአብሔርን አለመታመን፣ በእግዚአብሔር ላይ ማጉረምረም በደል ነው፣ ኃጢአት ነው። እግዚአብሔር የማይወደው በደል ነው፣ ኃጢአት ነው። በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርን ረሱ። አለማመን እግዚአብሔርን የለህም፣ እግዚአብሔርን አትችልም፣ እግዚአብሔርን አቅም የለህም ማለት ነው። አለማመን አታድነኝም ማለት ነው። ስለዚህ በእግዚአብሔር ላይ አጉረመረሙ ይላል። ከዛ 14:5 ላይ እነኚህ ኢያሱና ካሌብ፣ አቤት እግዚአብሔር የኢያሱንና የካሌብን መንፈስ ያውርድልን። የኢያሱንና የካሌብን በቤተ ክርስቲያናችን መንፈስ ያውርድ። የኢያሱንና የካሌብን መንፈስ በቤተሰብ ውስጥ ያውርድ። የኢያሱንና የካሌብን መንፈስ በወጣቶች ላይ ያውርድ። እንደዚህ አሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርም ከሰሉት ጋር የነበሩት የነዌ ልጅ ኢያሱና የዮሴፍ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰልላት ምድር እጅግ መልካም ናት፣ እግዚአብሔርስ ከወደደን ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን እግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑናልና
የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔር ከኛ ጋር ነው፣ አትፍሯቸው ብሎ ነገሯቸው ይላል። ይሄንን መንፈስ እግዚአብሔር ያወርድልን። ይሄንን መንፈስ ይስጠን። እግዚአብሔር እሱ ነው ያገባችኋል ያለው። ስለዚህ እግዚአብሔር ይሰጠናል፣ ያገባናል፣ እርሷንም ይሰጠናል፣ ያወርሰናል። በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑናል። እኚህ ትላልቆች ጃይንቶች ተዋጊዎች እንደዚህ እንደ እንጀራ እንበላቸዋለን። ጥላቸው ከላያቸው ተገፏል፣ እግዚአብሔር ከኛ ጋር ነው አሉ። ወገኖች ከእግዚአብሔር ጋር ስንስማማ፣ በእምነት ከእግዚአብሔር ጋር ስንቆም እግዚአብሔር ከኛ ጋር ይቆማል። ማንኛውም ነገር የሰው ይሁን የጠላት ይሁን ማንኛውም ነገር ፍርክስክሱ ይወጣል። ለምን? እግዚአብሔር ስለሆነ፣ እግዚአብሔር ኃያል ስለሆነ፣ እግዚአብሔር ትልቅ ስለሆነ። የምንመካው በራሳችን ጉልበት አይደለም። የምንመካው በራሳችን ማስተዋል አይደለም። የምንመካው በራሳችን ጥበብ አይደለም። የምንመካው በራሳችን አቅም አይደለም። የምንመካው በእግዚአብሔር ስለሆነ የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። እግዚአብሔር ያድናል። እግዚአብሔር ያሻግራል። እግዚአብሔር ይከልላል። እምነት ማለት ይሄ ነው። እግዚአብሔር ከኔ ጋር ነው ብለን በእግዚአብሔር ላይ እንቆም። እግዚአብሔርም ይረዳናል። ከዛ ይሄንን ሲሰሙ ማህበረሰቡ ዘኍልቍ 10 ላይ ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ ይላል። አይገርምም? የእምነትን ሳይሆን የወሬ ኃይል እግዚአብሔር እንደተናገራቸው እያወቁ እግዚአብሔር እንደነገረ እግዚአብሔር እንዳለ እያወቁ ከእግዚአብሔር ሐሳብ ይልቅ እግዚአብሔር ካለው ይልቅ ይሄኛው ወሬ እንዴት ኃይል እንዳለው አያችሁ። ከዚህ ሁሉ በኋላ እንኳን ሊወግሯቸው ተነሱ ይላል። ተነሱ እግዚአብሔር ያወጣናል እያሉ ሲናገሩ። ሌላው በነገራችን ላይ እዚህ ጋር አሁን ስንመለከት የእግዚአብሔር ነገር በቤተ ክርስቲያን ውስጥ የሚሰራው በዲሞክራሲ መንፈስ አይደለም፣ በማጆሪቲ አይደለም፣ ብዙሃኑ አይደለም። እግዚአብሔር ያለው ነው። 10 እዚህ ጋር የሚናገሩት 2 እዚህ ጋር የሚናገሩት አለ። በዓለም ሲስተም ትክክሉ ይሄኛው ነው፣ ብዙሃኑ ስለሚናገር። ግን እሱ ሳይሆን የእግዚአብሔር ቤት የእግዚአብሔር ነገር የሚመራው በዲሞክራሲ ሳይሆን በቲዮክራሲ ነው። በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ እግዚአብሔር ባለበት ቦታ ያ የእግዚአብሔር ሐሳብ። ቤተ ክርስቲያን የምትመራው እንደዛ ነው። አንዳንድ ጊዜ ሰዎች የሚገርም ሁኔታ ይሄን ኮንፊውዝ አደረጉታለሁ። ልክ እንደ ዓለም ሲስተም የኔ ድምፅ የሚባል ነገር የለም። እግዚአብሔር ምን ይላል ነው። እግዚአብሔር ምን ይላል ነው። እግዚአብሔር ሐሳብ የትኛው ነው ነው። የእግዚአብሔር እውነት የትኛው ነው ነው። አንድ ሰውም ቢሆን ከእግዚአብሔር እውነት ላይ ከቆመ ያ ሰው ያለው ወይንም ደግሞ እግዚአብሔር ያለው ነው የሚሆነው። ኮንፊውዝ እንዳናረገው። እነኚህ ሰዎች እውነት የሆነውን የእግዚአብሔርን ሐሳብ ጥለው በእግዚአብሔር ላይ አመጹ፣ እግዚአብሔር ላይ አጉረመረሙ፣ እግዚአብሔርን አሳዘኑት። ከዛ ደግሞ እንደገና አልፎ ተርፎ ደግሞ የእውነትን ነገር የሚነግሯቸውን የእምነትን ነገር የሚነግሯቸውን ሕይወት ያለበትን ነገር ሄደን እኮ እንወርሳለን፣ ይቺ ምድር እኮ ሊወርሷት እኮ በቃ በርጋ እኮ ናቸው። ሊገቡ እኮ እዛው ከስንት ጉዞ በኋላ ከስንት ድካም በኋላ ጫፍ ላይ ያሉ ሄደው እንዲወርሱ በእምነት መተባበር ሲገባቸው በማጉረምረም ነገሩን ውስብስብ እያደረጉት መጡ። እንዲያውም ወደ ኋላ እንመለስ፣ እንዲያውም አለቃ እንፍጠራሉ። የራሳችን አለቃ እንፍጠርና ወደ ግብፅ እንመለስ። ሃው ኮምፕሊኬትድ እንደሚሆን አያችሁ። የስጋ ነገር ኮምፕሊኬትድ ይሆናል። የእግዚአብሔር ነገር ግን ቀላል ነው። እግዚአብሔር ባለ ካለ ወደ እግዚአብሔር እንሂድ፣ ወደ እግዚአብሔር ሐሳብ እንሂድ። የስጋ ሲሆን ከክፉ ሲሆን ከጠላት ሲሆን ከዲያብሎስ ሲሆን ግን ኮምፕሊኬትድ ያደርገዋል። ስለዚህ ለራሳቸው እግዚአብሔር ላስጀመራቸው ሚሽን የማይወጡበት ኮምፕሊኬሽን ውስጥ እየገቡ መጡ። ከዛስ እግዚአብሔር ሕያው እግዚአብሔር ሁሉን የሚያይ እግዚአብሔር ምላሽ ሰጠ። ምክንያቱም ቀድሞውኑም እነኚህ ሰላዮች እንዲሄዱ
ለሙሴ ትእዛዝ የሰጠው ራሱ እግዚአብሔር ነው። ሚሽኑም የእግዚአብሔር ነው፣ ትእዛዙም የእግዚአብሔር ነው፣ ድሉም የእግዚአብሔር ነው፣ ውጊያውም የእግዚአብሔር ነው። እግዚአብሔር አየ። ሁለቱ የተናገሩትን ሰማ፣ 10 የተናገሩትን ሰማ፣ ህዝቡ የተናገረውን ሁሉ ሰማ። ከዛ እግዚአብሔር ምላሽ ሰጠ። እንደዚህም አለ። ዘኍልቍ 14:11 ላይ እንደዚህ ይላል፣ የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ይህ ህዝብ እስከ መቼ ይንቀኛል? በፊቴስ ባደረግኩት ተአምራት ሁሉ እስከ መቼ አያምንብኝም? እግዚአብሔር የሚፈልገው እንድንታመንበት ነው። እግዚአብሔር አያችሁ በኃይል አይደለም የሚያደርገው፣ ሪሌሽናል ነው ብያቸዋለሁ ቅድም። ፈቃድ የሚባለውን ነገር ለቆልናል፣ ሰጥቶናል። ስለዚህ ያንን ፈቃዳችንን ተጠቅመን እሺ ስንለው ያንን በእምነት ውስጥ የሚለቀቀውን በረከት እንወርሳለን። ቧንቧው ይከፈታል፣ የእግዚአብሔር በረከት ይለቀቃል። እምቢ ካልን ደግሞ እግዚአብሔር ያዝናል። ለምን? አለማመን በደል ነው፣ ኃጢአት ነው። እግዚአብሔርም እንዳይሰራ ስለሚያደርገው እስከ መቼ ይላል። 13:21 ላይ ደግሞ እኔ ሕያው ነኝ፣ በእውነት የእግዚአብሔርን ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረጉትን ተአምራቴን ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ተፈታተኑኝ ይላል። ይህንን ሁሉ ሳደርግላቸው የነበሩ ሰዎች ተፈታተኑኝ። እስከ መቼ እንደዚህ ይሆናል አለ። ከዛ የእግዚአብሔር ፍርድ መጣ። በእግዚአብሔር ላይ ማመፅ፣ በእግዚአብሔር ላይ እንደፈለግን ብንናገር፣ በእግዚአብሔር ሕዝብ ላይ እንደፈለግን ስንሆን እግዚአብሔር ዝም ሲል ዝም ማለት አይደለም። እግዚአብሔር ደግሞ የፍርድ ደግሞ ጊዜ አለው። የሚፈርድበት ጊዜ ደግሞ አለ። እግዚአብሔር ፍርድ ፈረደ። ቁጥር 36 ላይ እንደዚህ ይላል፣ ምድሪቱንም ሊሰልሉ ሙሴ ልኳቸው የተመለሱ ሰዎች ክፉ ወሬ ስለ ምድሪቱ እያወሩ በእርሱ ላይ ማህበሩ ላይ እንዲያጉረመርሙ ያደረጉ፣ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ ይላል። ከ12ቱ 10 በመቅሰፍት ተመቱ ይላል። ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ በሕይወት ኖሩ ይላል። በሕይወት እግዚአብሔርን ማመን በሕይወት ያኖራል። እግዚአብሔር ላይ መታመን የእግዚአብሔርን በረከት ያወርሳል። በእግዚአብሔር ላይ መታመን ያሻግራል። በሕይወት ኖሩ። ከዛ በኋላሳ ያጉረመረሙ ሰዎችሳ በምድረ በዳ ቀሩ። እነሱ ደግሞ ዘኍልቍ 14:30 ከዮፎኒ ልጆች ከካሌብና ከነዌ ልጅ ከኢያሱ በቀር ኤክሰፕሽን ሆኑ። እነዚህ እግዚአብሔር እንደዚህ አይነት ሰዎች ያድርገን። እግዚአብሔርን ስንታመን እግዚአብሔር ዝም ብሎ በጅምላ አይደለም የሚያደርገው። ያቃል፣ የሚያምኑትን ያቃል፣ ልብን ኩላሊትን ያያል። ሰውን ሁሉ እንደ ስራው ይመዘናል፣ ይከፍላል። ዝም ብሎ የሚያይ አምላክ አይደለም። ስለዚህ ከዚህ ሁሉ ማህበረሰብ ውስጥ እነዚህን ሁለቱን ሰዎች ከነሱ በስተቀር አለ ከነሱ በስተቀር በእርሷ አስቀምጣቸው ዘንድ እጄን ዘርግቼ ወደ ማልሁላቸው ምድር በእውነት እናንተ አትገቡም አላቸው። ማልሁላችሁ ምድር በእውነትና ለእናንተ አትገቡም። ምድሪቱን በሰለላችሁ ቀን ቁጥር 40 ቀን፣ ስለ 1 ቀን 1 ዓመት ኃጢአታችሁን 40 ዓመት ተሸክማችሁ ቁጣዬን ታውቃላችሁ። እኔ እግዚአብሔር በእኔ ላይ በተሰበሰበው በዚህ ክፉ ማህበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርኩ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ አለ። ስለዚህ ያ ሁሉ ማህበረሰብ ልጆቻቸው ከ20 ዓመትና በታች የሆኑ ሰዎች በስተቀር ሌላው ሁሉ አለቀ እዛው። ማን ተሻገረ? ኢያሱና ካሌብ። የሚያሻገር እምነት በዛ 40 ዓመት ውስጥ እግዚአብሔር ጠብቆ እግዚአብሔር ሕይወትን ሰጥቶ
እግዚአብሔር አሻገራቸው እነዚህን። ሌላ ሁሉ እዛ አለቀ። ከዛ ታሪኩን እናውቀዋለን። ኢያሱ ሙሴን ተክቶ የእስራኤል መሪ ሆነ። ዮርዳኖስን ሲሻገሩ ይመራቸው የነበረው ኢያሱ ነበር። እግዚአብሔርን በሕይወት ዘመን ሁሉ አገለገለ። ኢያሱ 24:15 እኔና ቤቴ ግን እግዚአብሔርን እናመልካለን አለ። በ110 ዓመቱ ነው የሞተው። እድሜን ጠግቦ እግዚአብሔርን አገልግሎ የእግዚአብሔርን ሐሳብ በሕይወቱ አከናውኖ እዛ በረሃ እንዳለቁት አይደለም፣ በክብር እግዚአብሔር አስጨረሰው። ካሌብ 85 ዓመት ሲሞላው ያን ጊዜ እዛ የስለላ ሲሄድ የ40 ዓመት ሰው ነበር። 85 ዓመት እድሜ ላይ ሲደርስ ዞር ብሎ ያንን ዘመን ያንን ጊዜ ሪፍሌክት ያደርጋል። ኢያሱ 14 ከ7 እስከ 11 ያንን ሪፍሌክሽን እናየዋለን። በጣም ያስደንቃል። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስሁለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያም ቀን አምላኬን እግዚአብሔርን ፈጽመህ ተከትለሃልና እግርህ የረገጠው ምድር ለአንተና ለልጆችህ ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ እኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴም በዛን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት፣ ለመውጣት፣ ለመግባት ጉልበቴ ያው ነው። የሚያምን ይሻገራል። የሚያምን ጉልበታም ነው። የሚያምን ጉልበቱ ይታደሳል። የሚያምን ይወርሳል። በ2026 የእምነት ሰዎች እንሆን። እግዚአብሔር በተናገረን ንቁም። ጠላት በሚናገረው ላይ ግን ወደ ጎን ወደዚህ ወደዛ አንበል፣ ወደፊት ወደ ኋላ አንበል። እግዚአብሔር ባስቀመጠን ቦታ ላይ እንቁም። እግዚአብሔርን በእምነት እናገልግል። ከወሬ ካሉባልታ ከሁከት ወደ ኋላ ከሚመልስ ከክፉ ነገር እንራቅ። በዙሪያችን ብዙ የሚያንዣብ የተለያየ ከእግዚአብሔር ሐሳብና ፈቃድ ውጪ የሆነ ነገር ቢመጣ እሱን ወደ ጎን አድርገን በእምነት ጌታን እንከተል። በእምነት እናገልግለው። በእምነት ሕይወታችንን እንስጠው። እሱ አያሳፍረን። እሱ ያሻግራል። እሱ ይመራል። ሃሌሉያ! የእግዚአብሔር ስም የተመሰገነ ይሁን።